ሁላችሁም በጉጉት ስትጠብቁት የነበረው ግን ደግሞ ማንም ይሆናል ብሎ ያልገመተው ነገር ተከስቷል። በሩታና በሄርሜላ መካከል ያለው አሁን ወዳልተጠበቁ ደረጃ ደርሷል። ተደባደቡ የሚለው ወሬ ከየት መጣ? እውነታውስ ምንድነው? ቪዲዮን እስከ መጨረሻ ካላያችሁት በስተቀር መሃል ላይ መነግራችሁ ትልቅ መረጃ ያመልጣችኋል። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በመላው ሶሻል ሚዲያ መነጋገሪያ ስለሆነው ስለ ሩታና ሄርሜላ ጉዳይ በዝርዝር እንመለከታለን። ሁለቱም በዩቲዩብ መንደር ትልቅ ተከታይ ያላቸውና የሚወደዱ ናቸው። ነገር ግን ሰሞኑን በመካከላቸው የታየው ነገር ብዙዎቻችንን ግራ አጋብቷል። ሰዎች እንዴት እንዲህ ሊሆኑ ቻሉ እያሉ ነው። ወሬው ከመሰራጨቱ በፊት ምን ተፈጠረ? አሁን በዝርዝር እናየዋለን። ከውስጥ አዋቂዎች እንደተሰማው ከሆነ በመካከላቸው የሐሳብ ልዩነት ተፈጥሮ ነበር። ይህ ልዩነት ግን ወደ ከረረ ጭቅጭቅ ማምራቱ ነው። አንዳንዶች እንደሚሉት በአካል ተገናኝተው ጭቅጭቁ ወደ ግብ ደርሷል ይባላል። እውነት ግን በአካል ተደባደቡ ወይስ በቃላት ይሁን? አንዳንድ የሚያሳዩ መረጃዎች አሉ። ነገሩን በጥልቀት ስንመረምረው ግን ወሬው እንዲህ ቢናፈስም እውነታው ግን ይህ ነው። እኔ እንደማስበው እንደዚህ አይነት ሰዎች መግባባት ቢችሉ ለተከታያቸው ጥሩ ምሳሌ ይሆኑ ነበር። እናንተስ ምን ትላላችሁ? ሩታ ትክክል ናት ወይስ ሄርሜላ? እስካሁን ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ላይክ በማድረግ ለዚህ ቤተሰብ አዲስ ከሆኑ ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።